ተነሳ ተነሳ ሚደቅሳ ከወደክበት በከፋኖ ጥይት ቶሎሳ ወራክሳ ነፍሱ ትነሳ አንተ ከይሲ ይመልስ አብዲሳ ዘይተንሱ ሰዲድ ወደ አማራ ክልል አንበሳ ፋኖ አንበሳ ተከለለውሳ ወራክሳ ወመደቅሳ ሀፋፍ ነው። ምንድነው ሀፋፍ ማለት? አባቴ አሜሪካዊ ነው፣ እናቴ ኢትዮጵያዊ ናት። ጥቁር ነው ነጭ ነው? አይ ነጭ ነው። ዋይት አሜሪካን። በጣም ጥሩ። እናትስ ከየት ናቸው? እናቴ ከኢትዮጵያ። ኢትዮጵያ ሀገር ነው። ከየትኛው ብሔር ናቸው? ወደ ሰሜን ነው። ትግራይ? አይ መርሃ ቤት ታውቀዋለህ? ማያው አማራ ነው። አማራ ነኝ ምን አፈርክበት? አማራነት አማራ አይደለም። የዛሬ ስንት መቶ ዓመት አባ ጊዮርጊስ ዘጋስጫ ከጀርመናቻቸው ጋር እኔ አማራ ነኝ ከንጉሱ ቤተሰብ ከሚሽረው ከሚገለው ከሚያነሳው ከሚጥለው ብለው ጽፈዋል። እና ስለዚህ የዛሬ 1000 ምናምን ዓመት የተጻፈ በጀርመን በካናዳ አሜሪካን ዩኒቨርሲቲ ውስጥ አለ ተጽፎ ቁጭ ብሏል። ከግዕዝ ወደ እንግሊዘኛ ተርጉሞ ወደ ጀርመን ቋንቋ። ስለዚህ አማራ ነኝ ማለት ነው። ስለዚህ ወንድማችን ከአንኮበር ነው ማለት ነው፣ ከአጼ ምኒልክ ሀገር ነው። ባለፈው ድንግል ነኝ እባክህ ዳረኝ ስልህ እኮ ነበር። እስካሁን ድንግል ነሽ አንቺ ልጅ? አንቺ ሴትዮ? አዎ ሴትዮ አልከኝ። እሺ አመሰግናለሁ። እድሜ ስንት ነው? እኔ እድሜ 35 ዓመቴ ነው። ገና ወጣት ነሽ። 35 ነሽ ግን? አዎ ሞጣዬ ነው አልመስልም? ላቅርብልህ? በረድ ያለ ነው። ላቅርብልህ እንዴ? አልመስልም? በረድ ያለ ነው በእውነት ፊትሽ በረድ ያለ ነው። የስራው ጸባይ ነው። አታሽ 47ቷንማ ቀርጥፈሽ በልተሻል ሶፊያ። ሞጣዬ ኧረ 80ም ሊቀርጥም ብሆን ምን ችግር አለ ሞጣዬ? እድሜ እኮ ጸጋ ነው። 35? አዎ እንደዛ መሰለኝ። እኛ እኮ ኢትዮጵያኖች የተወለድንበት ጠፈፍ ያለ ነው ቆንጆ ትይሉ ነበር። ምጣ እኮ ጠፈፍ ሲል ነው የሚጣፍጠው ትላለች። እውነት ነው? አዎ እንዴ አንተ ቋንጣ በልታ አታውቅም እንዴ ሞጣዬ? ቋንጣማ ትክክል ነው የሴቶች እንጂ የወንድ አለ እንዴ? ካዲያ ሴቶች ናቸው እንደዚህ የሚሉ ጠፈፍ ያለ ጥሩ ነው ትላቸዋለች። አዎ አሁን እኮ ወጣቱ ቀርቶ ወደ ሹገር ማሚ እየተሄደ ነው። ለምን? በቃ ሹገሮቹ በጣም ነው የሚወዱት ወጣቱንና ማሚዎች። አዎ ማሚዎቹ በቃ እነሱም የሚወዱት ማሚን ነው። በቃ ማሚን ነው። ማሚ ወልከም። የት ሀገር ሰው ነህ? እኔ አዲስ አበባ ልጅ ነኝ። አንተ ሰው እኮ አይደለም አንተ መሀይም ነህ። ውረድ። አርሴናል ይላል። ይሄ እኮ የእናቱን እናት ስም አያውቅም፣ የአባቱን አባት ስም አያውቅም። አያቶቹ እንደኔ አይጠራም፣ አያውቃቸው። ዝም ብሎ ሲባል ነው የሰሙ። ግን የመሲ የሚባል የእግር ኳስ ነው ምናምን ተጫዋችን ሳከር ተጫዋች ይገርማል። ከሚስቱ ውጭ የሚያረጋትን ባለ ትልቅ መቀመጫ ሴት የጡት ማስያዣዋንና የውስጥ ሱሪዋን ግልገል ሱሪዋን ከለር ይነግራል። ካልሷን ምን አይነት ካልስ እንደምታረግ የጫማ ቁጥሯን ይነግራል። ይሄ የተረገመ ትውልድ ነው። ጸጥታ ነው የምፈልገው እኔ ብሬኔን እፈልገዋለሁ። ብዙ ስለማነብ አሁን እየቀወስኩ ነው። አልፈልግም ጫጫታ። አይ ዶንት ኬር መስማት አልፈልግም። ኦፊሻል ቀጥል። በትልቁ አድርገኝ። 3 ነገር ይዤ ነው መጥቶ ወደ አንተ ቤት በቪዲዮ ወጥቼ ቢያወራ ደስ ይለኛል። እሺ ቀጥል። ምንድነው 3ቱ ነገር? አንዱን ጀምረውና እሰቅልሃለሁ። አንዱን ለአዱና ማውን ነገር እያስተማረ ነው። ምን you know what I'm saying? አዶናይ ምን በእንግሊዘኛ ነገረው። በትልቁ ብቻ አድርገኝ። ለዝቶ ትልቁ ተው እነግርሃለሁ። በትልቁ እንትን ብታደርገኝ ደስ ይለኛል። በእንግሊዘኛ ተናገር። I tell you, don't worry, I tell you, but just continue. I like that. Continue. Tell me about Adonai. What is your name? Aduna ማውን ነገር እያስተማረ ነው። እኔ አሁን ማውን ነገር አስተምሮኝ ለምጄ ተቸግሬያለሁ። ቆርጣ ላክለት አንተ ድንቁ። ቆይ በትልቁ በቪዲዮ ነው። አንተ ጭቃ ወሸላ መጀመሪያ ተቆረጥ። ደግሞ እዚህ ሚዲያ ብሎ ይመጣ ነው። ከብት መጀመሪያ አማርኛ ልመድ። ደንቆሮ ምን አይነት
እና ጎመን በካልቾ መጥቼ ያደኩ ሰው ነኝ። ለጉር አይደለም። ጎመን አልበላም፣ ዱባ አልበላም። የቂጣ ምንድነው እያሉ ስለዚህ በድህነት ያደጉ ሰዎች አሁን እንዳብይ አህመድ ምን አለ? አንደኛ ህዝቡን እኛ ራበን ሲለው መልስ ከመስጠት ወይ ስልጣን ከመልቀቅ ይልቅ ምን አለ? ድሃ መቼም ድሃ ነው። አይ እንቁላል ቀቅሎ ዶሮ ሰርቶ እንዲሁ አቁላልቶ ብዙ ሰዓት ወስዶ እንጀራ ጋግሮ እንዲሁ አቅርቦ መብላት ጊዜ መፍጀት ነው። የድሃ ልጅ አብይ አህመድ ምን አለ? ለምንድን ነው ዶሮን ሽንኩርቴን ያላቁላልጥ ምን ብለህ ቃሪያም ጥጥ ምን ብለህ ምን ያደርጋል? እንጀራ ቁመ ጋግር አብኩተህ ምን ያደርጋል? ጊዜ ይወስዳል የሚልህ አብይ አህመድ ሁለት ሜንታሊቲ ነው ያለው። አንድ በድህነት ያደገ ነው፣ ቡትቷም ነው፣ ደንቆሮ ነው። ዝም ብሎ ገንፎ ሙያ አይጠይቅም። አሁን የኦሮሞ ባህላዊ ምግብ ገንፎ ነው። ወይ ደግሞ ጨጓራ ዝም ብለህ እርጥቡን ከነፈርሷ አንጥተህ መብላት አይጠይቅም። ለኦሮሞ ግን የበቆሎ ገንፎ ነው የሚያገነፉ። ለሁለት ለሶስት ይዘው ይላል። ባጫ ደበሌ በዚህ በጫማው እዚህ ረግጠዋል። በዚህኛው አባዱላ ገመዳ ይረግጠዋል። አዳነች አበቤ መሀል ላይ ትመጣና ሲል አብይ አህመድ ከታች እሳት ይቆሰቁሳል። ገንፎ ውሃና ዱቄት ጨምረ የምታቦከው ሊወጣ ሲል አሻቦ የሚባለውን ጨው መጣም ትደረግምበታለህ። የዓለም ሁሉ ገዢ ማን ነው? እግዚአብሔር ነው። የዓለማት ነው እንጂ የዚህ ዓለም ገዢስ እግዚአብሔር አይደለም፣ የሰው ልጅ ነው። ሰባቱ ያደጉ ሀገሮች ናቸው ዓለምን የሚዘውራሉ። ከፈለክ ኢትዮጵያ በ30 ደቂቃ ትጠፋለህ በኒኩሌር አረን ያብረዋል። ስላዘኑልህ ብቻ አሜሪካ የሚባል መልካም ህዝብ ስላለ፣ ራሽያ የሚባል መልካም ጽድቅ የሆነ ህዝብ ስለሆነ፣ ቻይና የሚባል ለስራ የተፈጠረ ሰው ስላለ ነው እንጂ አፍሪካኖችን ማጥፋት ያስፈልጋል። ጥቅም የላቸው። መሬቱን ይዘንባቸዋል፣ ያሳድጉት። እኛ በልተን እያራን የምንሞት ሰዎች በእውነት እዚህ ይህን ስንናገር እኮ ከታች የሚቃወም አህያ አለው። ቅድም አየሁ 7 ዓመት ተምሬ እንዲህ አይነት አህያ ዶክተር ተሸክመን የትም አንደርስ። ትምህርት ቤት ሰው በሄደ ይመስላል ሸክም ነው። አሁን አፍሪካ አለ ነጮች ሸክም ነው። ሲመጡ ተታኩስ ናቸው፣ አባረር ናቸው። አሁን ደግሞ ተመልሰን ወደ እነሱ እየሮጥ ነው። በዲቪ የማይመጣ የለም። አግብተው ሰደኝ ሞጣ እንዲንዶ አጣብሰኝ። ሴቶች በውስጥ መስመር ፎቶቸውን ቂጣቸው ይልካሉ። ይገርመኛል። ኧረ በላይ ዘለቀ ተነስ፣ ኧረ በላይ ዘለቀ ተነስ፣ ኧረ ቴዎድሮስ ተነስ የሚል ጳጳስ አንዱ ቄታም ባናተ ዘግዝቄ ነበር ቂጥን ሞጋ እኔ መሪ ቦል ጊዮርጊስ መጥቶ አይዋጋልን። ጊዮርጊስ ማርገ 70 ነገስታት ነው ዱቄት ያደረገው እንደ እስራኤል በ7 ቀን በ6 ቀን 70 ነገስታት ነው አንገቱን የቀጨ። ጊዮርጊስ ለእምነቱ ለነፃነቱ ለሃይማኖቱ ሲል ራሱን ነው የሰው በፈረስ እየሄደ ነው የገጠመው። የአሁኑ ኦርቶዶክስ በላይ ዘለቀ ድረስልን። አየሁ አማራ አንደምባራ